ሰላም ዩናይትዳውያን እንደምን አላችሁ? በጣም እንደተናደዳችሁ እረዳለሁኝ። በቃ ከሁሉም ከንግግራችሁም ከመልእክታችሁም ያንን ተገንዝቤያለሁ። በማንቸስተር ዩናይትድ ሁኔታ ገና በአንድ ጨዋታ በጣም ብዙ የሚያበሳጫችሁ ነገር እንዳለ ተገንዝቤያለሁ ከሀሳባችሁ ማለት ነው። ግን ደግሞ ያው ብዙ ማዘን የለብንም ምክንያቱም ገና አንድ ጨዋታ ነው የሚፈጠረውን አናውቅም። እንደ ዴቪድ ደህያ እንደተናገረው ጅማሬውን ሳይሆን አጨራረሱን ነው መመልከት ያለብን እንዳለ እሱን መርህ እንከተላለን ማለት ነው። እንደው ግን አንዳንድ ነጥቦችን ደግሞ እናንሳ እስኪ ከዚሁ ከዩናይትድ ጋር በተያዘ ኢኒዮሶችን የሚመለከት በተለይ ኢኒዮስ እና ሰር ጂም ራትክሊፍ ማንቸስተር ዩናይትድ ቅዳሜ ከሰዓት ከሃል ሲቲ ጋር ካደረገው ጨዋታ አስፈላጊ ትምህርቶችን እንዳገኙ እንገንዘብ። እንደዛ ለምሳሌ ዋና ስራ አስፈጻሚ ኦማር ቤራዳ እና የእግር ኳስ ዳይሬክተሩ ጄሰን ዊልኮክስ ማንቸስተር ዩናይትድ በኤሚኬም ስታዲየም በሃል ሲቲ 2-0 የተሸነፈበትን ጨዋታ በስታዲየም ተገኝተው ተከታትለው ነበረ። ሴሚ አጃዬ እንደዚሁም ደግሞ ሁለተኛዋን ግብ ኖቤል መንዴ ያስቆጠራቸው ግቦች እንዳሉ ሆነው ማለት ነው። እነዛን ሁሉ ቁጭ ብለው አይተዋል። የማንቸስተር ዩናይትድ የፕሪሚየር ሊግ መክፈቻ ጨዋታ ኢኒዮስ እና ሰር ጂም ራትክሊፍ ወደፊት ሊያስቡባቸው የሚገቡ ጉዳዮችን በደንብ ያስመለከተንም ነበረ። ማንቸስተር ዩናይትድ ሌላ የግራ መስመር ተከላካይ ሳያመጣ በሉክሾ ላይ ብቻ መደገፍ አይችልም። ሉክሾ ከባድ የሉክሾ ሃል ሲቲ ላይ ያስቆጠራት ሁለተኛ ግብ ላይ ያሳየው ደካማ ስህተት ሬድ ዴቪልሶቹ በዚህ ክረምት ሌላ የግራ መስመር ተከላካይ የመግዛት አስቸኳይ ፍላጎት እንዳላቸው ያሳያል። የኒውካስትሉ ሉዊስ ኦል እና ሊሳልም የሚሆን ነገር አይደለም። ምክንያቱም ብዙ ተብሎ ኒውካስትሎች እሱን መሸጥ እንደማይፈልጉ ተረድተዋል። የአርሰናሉ ሜልስ ሉዊስ ስኬሊም ከዩናይትድ ጋር ስማቸው ተያይዞ የነበረ ቢሆንም ኢኒዮስ ከአዲስ የውድድር ዘመን በፊት ለአንዱም ተጫዋች ምንም አይነት ጥያቄ አላቀረቡም። ታዲያ ምን መሆን አለበት? ምንም ጥያቄ አልቀረበም። እንዴት ነው መቀጠል ያለበት? ኢኒዮስ እድሜው እየገፋ ለመጣው ሉክሾ ማይክል ካሪክ ያለ ተጨማሪ አማራጭ የፕሪሚየር ሊጉን የውድድር ዘመን ለመምራት በቂ እንዳልሆነ መገንዘብ አለበት። ከዚህ ጋር በተያያዘ ኢኒዮሶች በሃል ሲቲ ጨዋታ ላይ ምን እንደሚፈጠር ከመጠበቅ ይልቅ ሌላ አጥቂ ማስፈረም እንደነበረባቸውም ትልቅ ትምህርት የሰጣቸው ነበር። ሼሽኮ ቅዳሜ ከሰዓት ከሃል ሲቲ ጋር በተደረገው ጨዋታ ከመሰለፉ በፊት በቅድመ ውድድር ዘመን ዝግጅት ላይ አንድም ደቂቃ አልተጫወተም ነበረ። ካሪክ ቤንጃሚን ሼሽኮ በሌለበት ወቅት ብሪያን ምቤሞ እና ማቲያስ ኩኛን ጨምሮ የተለያዩ የማጥቃት አማራጮችን ሲሞክር ተመልክተናል። ጆሹዋ ዘርክዚ ለሼሽኮ በቂ ሁለተኛ አጥቂ ተደርጎ ባለመወሰዱ ምክንያት ኢኒዮስ ሌላ አጥቂ ባለማስፈረሙ ምክንያት ድክመቱ ይፋ ሆኖ ነበረ። በነገራችን ላይ ከዚሁ ከጆሹዋ ዘርክዚ ጋር በተያዘ ማንቸስተር ዩናይትድ የዘርክዚን ጉዳይ የግራ መስመር ተከላካዩን ለማጠናከር እያደረገ ያለውን ጥምረት ምን ይመስላል የሚለውን ከተመለከትን ቪላዎች ዘርክዚን ለመግዛት ነገሮችን እያጠኑ ነው የሚሉ ጉዳዮች አሉ። ነገር ግን አስቶን ቪላ አጥቂው ኦሊ ዋትኪንስን ለመተካት በሚያደርገው ፍለጋ ላይ ኒኮላስ ጃክሰን ዋነኛ ቀዳሚ ተመራጫቸው ነው። ነገር ግን በዚህ ወቅት የማንቸስተር ዩናይትዱ ጆሹዋ ዘርክዚ ጉዳይ ተነስቶ ነበረ። ማንቸስተር ዩናይትዶች ተጫዋቹ ከክለቡ እንዲለቅ እስካሁን ምንም አይነት እውቅና አልሰጡም። በሌላ በኩል ዩናይትድ በአሰልጣኝ ማይክል ካሪክ ፍላጎት መሰረት በግራ መስመር ተከላካይ ስፍራ ላይ አዲስ ተጫዋች በፍጥነት ማስፈረም ይፈልጋል። ምናልባት አማራጮች ተብለው የቀረቡት ደግሞ አሊሃንድሮ ባልዴ ነው። አሊሃንድሮ ባልዴ እንደውም ማርክ ሮኒ በዚህ ጋር በተያያዘ ምን አለመሰላችሁ፣ በአንድ ወቅት ማንቸስተር ዩናይትድ ትልልቅ ክለቦችን ፈላጊ ነበር። ከዛም አልፎ ተርፎ የሚለቃቸው ተጫዋቾች እንደዚሁ አልፈልጋቸውም ብሎ የሚለቃቸው ተጫዋቾች ነበሩ። አሁን ግን ሁሉም ክለቦች የማይፈልጓቸውን በተለይ ባርሴሎና ያልፈልጋቸውን ተጫዋቾች ማንቸስተር ዩናይትድ በቀዳሚነት ነው እየፈለገ ያለው እና ይሄ ደግሞ እጅግ በጣም የሚያሳፍር ነገር ነው ብሏል። በእርግጥ ፋብሪዚዮ ሮማኖ ከባልዴ ጋር በተያያዘ ክለቡ ድርድሩን ለመቀጠል ይወስን አይወስን እስካሁን የታወቀ ነገር የለም ብሎ ቢሰራም ዘገባዋል። ማንቸስተር ዩናይትድ በዚህ ሳምንት ከተጫዋቹ ወኪል ጋር ጆርጅ ሜንዴዝ ጋር በስልክ ተነጋግሮ ስለ ሁኔታዎች ጥናት ማድረጋቸውን መረጃዎች ይጠቁማሉ ማለት ነው። ወደ ተነሳንበት ነጥብ እንመለስ፣ ወደ ኢኒዮስ። በኢኒዮስ ምን አይነት ትምህርት ሊወስዱ ይገባቸዋል? ይሄንን ካዩ በኋላ ማንቸስተር ዩናይትድን በምን ልክ ቀና ሊያደርጉት ይገባል? አሁን የዝውውር መስኮቱ ሊጠናቀቅ ጥቂት ቀናቶች ብቻ ናቸው የቀሩት ማለት ይቻላል እና በዚህ ወቅት ክለባችን ጥሩ ተሳትፎ ማድረግ ካልቻለ በሉክሾ
የሚገፋ አይነት አይደለም እና እንዳልኳችሁ የሸሽኮ ጉዳይ የጆሹዋ ዘርክዜም ብቁ አይደለም። ኢኔos ሌላ አጥቂ ባለማስፈረሙ ምክንያት እንግዲህ ድካሙ ወይም ደግሞ የማንቸስተር ዩናይትድ የቡድኑ ድካም ይፋ እንዲወጣ ሆኗል ማለት ነው። ማይክል ካሪክ ጫና ውስጥ ነው አሁን ላይ ማለት ይቻላል። ኢኔos አሁን በማንቸስተር ዩናይትድ ላይ ትዕግስቱን መጠበቅ አለበት። ምናልባት ባለፈው ግንቦት ወር ካሪክን የሩበን አሞሪም ረጅም ጊዜ ተኪ አድርገው በቋሚነት ለመሾም ሲወስኑ ኢኔሶች ትልቅ ሪስክም አብረው ወስደዋል። ሰር ጂም ራትክሊፍ ቀደም ሲል የቀድሞ የዩናይትድ አሰልጣኝ ሩበን አሞሪም በፖርቹጋላዊ 14 ወራት አሰልጣኝ ዘመናቸው ጫና ውስጥ በነበሩበት ወቅት ድጋፋቸውን ሰጥተው ነበረ። በ2026-27 የውድድር ዘመን ማንቸስተር ዩናይትድ በአሰልጣኝ ካሪክ ስር ጥሩ ጅምር ለማድረግ ቢቻገር እንኳን ኢኔos ተመሳሳይ ድጋፍ ለመስጠት ዝግጁ መሆን አለበት። ለቀጣይ ዋንጫ የሚበላ ቲም ነው አይደለ ይገነባል የተባለው። ቀጣይ ዓመት እንደ እድል ከቀናን ቀጣይ ማንቸስተር ዩናይትድ ዋንጫ ይበላል ነው እየተባለ የሚገኘው። ግን ስቴብል በሆነ ወጥ በሆነ ብቃት መሆን አለበት። ወጥ የሆነ አቋም ማሳየት መቻል አለባቸው እና አሰልጣኙ ካሁኑ ትልቅ ቅራኔ እያስነሳ ነው። አሰልጣኝ ማይክል ካሪክ ብቁ አይደለም። ሮይ ኪንን ጨምሮ ስኮልስ ትችቶች እየተስተናገዱበት ይገኛሉ ካሪክ ላይ። ምናልባት የሚዲያው ግርግር ብዙ የሚረብሹ አይነት አይደለም ማይክል ካሪክ፣ ግን ደግሞ ፊልም የሚያደርጋቸው የሚሰማቸው ነገሮች ይኖራሉ። ማንም ሰው የሆኑ ነገሮችን አልሰማም ተረጋግቻለሁ ስላለ ነገሮች በዛ ቦይ ይፈሳሉ ማለት አይደለም። ምናልባት ይሄ ጫናዎች የነ ሮይ ኪን የታወቀ ነው፣ ግን ደጋፊዎችም ትንሽ ጥርጣሬ ያመጣል። ምክንያቱም በወሳኝ ጨዋታ ጥልቅ ማጥቃት በሚፈልግባቸው ኮምፓክት በሆኑ ጨዋታዎች ላይ አሰላለፍ መምረጡ፣ በተለይ ደግሞ ትልቅ ያስወቀሰው ጥፋት የዶርጉ ነው ዋነኛው ጉዳይና በዚህ ጋር በተያያዘ ኢኔሶች አሁንም ለካሪክ ትዕግስት ሊሰጡ ይገባል። በእርግጥም እናንተን ተስማሙበት አላችሁ ወይ? እንደው ማንቸስተር ዩናይትድ በኪንግስተን ኦፕን ሆል ካደረገው እንግዲህ ጨዋታ ውጪ ካሪክ የእንግሊዝ ኮከብ ማርከስ ራሽፎርድ ባሳየው ብቃት አንድ ትልቅ በጎ ጎን መውሰድ ይችላል። ምናልባት ማርከስ ራሽፎርድ በሁለተኛው አጋማሽ በነበረው የ45 ደቂቃ ጨዋታ ጥሩ እንቅስቃሴ አድርጓል። ለካሜሩናዊ እንግሊዛዊ ብሔራዊ ቡድን ተጫዋች በክለቡ ሁለተኛ ድል ማግኘት አሁን ላይ የተረጋገጠ ነገር ይመስላል። እድሉን ራሽፎርድ ይጠቀምበታል ወይ ነው ዋናው ነጥብ። የ28 ዓመቱ ማንቸስተር ዩናይትድ ተጫዋች በዚህ ውድድር ዘመን በካሪክ ስር ወሳኝ ሚና ሊጫወት ስለሚችል ራሽፎርድ ከኦልትራፎርድ እንዲወጣ የሚፈልገው ፍላጎት አሁን መተው አለበት የሚሉ ጉዳዮች አሉ። ምናልባት ራሽፎርድ በአሁኑ ወቅት ጠቃሚ ተጫዋች ነው። ኢኔos የሬድ ዴቪልሶችን አማካይ ክፍል መልሶ ለመገንባት በሚያደርገው ትልቅ እንቅስቃሴ ካርሎስ ባሌባ በዚህ ክረምት ለማንቸስተር ዩናይትድ ትልቁ የክረምት ዝውውር ይሆናልም ተብሎ ይጠበቃል። በተለይ ደግሞ ዩሪ ቴሌማንስ እና አንድሬ ሳንቶስ በሳምንቱ መጨረሻ ለማንቸስተር ዩናይትድ ካሳዩት ብቃት በኋላ አዲሱ አማካይ ክፍል በካሪክ ስር ተጣጥሞ ለመስራት የተወሰነ ጊዜ ሊወስድበት ይችላል። ነገር ግን ደግሞ የሃል ሲቲ ጨዋታ በኢኔos በክለቡ የመከላከልና የማጥቃት መስመር ላይ አሁንም መገንባትና ማጠናከር የሚገባቸው በጣም ብዙና በርካታ ቦታዎች እንዳሉ አመላካች ነው። ግን ደግሞ የዝውውር መስኮቱ ከመዘጋቱ በፊት ሁለት ዝውውሮች ይቀራሉ። በተለይ በሉክሾ የሚገፋ አይደለም። አሁን ለምሳሌ ብዙዎች ይላሉ እንዴት ነው ማንቸስተር ዩናይትድ ተውት የዋንጫ ተፎካካሪነቱን ይርሱት፣ ግን አራት ውድድር ላይ እንዴት ነው በእንደዚህ ፐርፎርማንስ ቢቀጥለው? ሌላው ትልቅ አሳሳቢ ጉዳይ ደግሞ የአማድ ዲያሎ ጉዳት ነው። ምናልባት አማድ ዲያሎ ኦልሞስት ወደ 2 ወር በሉት ከጉዳቱ እስኪያገግም እረፍት እስኪሰጠው ድረስ በደንብ ፕራክቲስ የሚሆነው ምናልባት ከጨዋታ ውጭ የሚሆን የሚችለው በ6ኛው ሳምንት ነው። በዚህኛው ከኢፕስዊች ታውን ጋር በግዙፉና በታላቁ በታሪካዊ ኦልትራፎርድ በምናደርገው ጨዋታ ላይ ሊመለሱ ይችላሉ ተብሎ የሚጠበቁ ተጫዋቾች በቋሚነት ልናገኛቸው የምንችላቸው ተጫዋቾች ዳጎ ዳሎት፣ እንደዚሁ ደግሞ ማርቲኔዝ ምናልባት ክለቡ በቋሚነት ሊያገኛቸው የሚችላቸው ተጫዋቾች ናቸው። ሃሪ ማጉየርን ሰሞኑን ከሰራቸው ሚስቴኮች ጋር በተያያዘ ትልቅ ሪስክ ውስጥ ገብቷል። ጥያቄ ምልክቶች ውስጥ እየገባ ይገኛል። ብዙ ነገሮችም እንዳሉት እንከኖች አይጠፉም። ብቻ በአጠቃላይ የመጀመሪያው ጨዋታ ነው። በጣም ብዙ ወንበድብዳቸው የወጣ እነ ፒኤስጂን ያልበደበዱ አይመስሉም። ሲቀጥል ደግሞ እነ አትሌቲኮ ማድሪድን የፈተኑ አይመስሉም። በሃል ሲቲ እንደዛ ተርበትብተው የጨዋታ ቅርጻቸው እስኪጠፋ ድረስ ብዙ ሆኑ ማለት ነው። ለማንኛውም እንግዲህ ተወደዳችሁ ቻናል ቤተሰቦች ቀጣይ ምን ትጠብቃላችሁ ከኢፕስዊቹ ጨዋታ የሚሉትን ነጥቦች እስኪ እናነሳለን። እናንተም ሀሳብ አስተያየቶቻችሁን በኮሜንት መስጫ ላይ አድርሱን። ምን ይመስላል ሂደቱ? ቀጣይስ ምን ትጠብቃላችሁ?
ትጠብቃላችሁ? በዝውውር ደረጃ ማንቸስተር ዩናይትድ የሚያስፈልጉት ተጫዋቾች የሚመጡ ይመስላችኋል? ምን አይነት ፊል እያደረጋችሁ ነው የምትገኙት? ተስፋ መቁረጥ ወይንስ ደግሞ የመጀመሪያ ጨዋታ ነው ምንም አይደለም ማለት? በኮሜንት አድርሰኝ። እወዳችኋለሁ።